አታምርም ወይ እስኪ ከልብ ይዋት። እሺ እናቴ እመጣለሁ። ሸሚዙ ነው ዋው። ምን ብለህ ተርበኸኝ ነው እንደዚህ የሚስቁት? ውይ እኔ ፍቅር እንዴ እኔ እንዴት አንቺን ተርብሻለሁ? አንቺ እኮ እንዲሁ የተተረብሽ እኮ ነሽ። ምን አልክ? አይ ቲንክ ይሄ ልብስ ሰው ያሳምራል ማለት ነው። አምሮብሻል። ያለ ልብሱ አላምረም? አውልቀሽ ነው። አንተ እናት ፊት የባለጌ ነገር የምታወራው ምንድን ነው? አለች ለካ። ከልብሱ በፊትም አምራለሁ። እኔ አታምሪም አልኩ። ባይገርምህ ከአንተ ይልቅ እኔ ላይ ነው ይሄ ልብስ የሚያምረው። አይ አንቺም አታብሺው ነው። እውነቱን ንገረኝ ካልሽ ከመቅጠንሽ የተነሳ ልብሱ ለብሰሽው ሳይሆን የሚመስለው ሸሚዙ ታጥቦ ተሰጥቶብሽ ነው የሚመስለው። ከዚህ በኋላ አንድ ወር ሙሉ ከመኝታ ቤት አንተ ምን እየሆንክ ነው? እዲ እንደ ቀልድ እኮ ነው። ምንም ቀልድ አይደለም፣ ከልብህ ነው። ቆይ አሁን በዚህችም ልትናደጂ ነው እንዴ? አትናደድም። ለምን ትናደዳለች? እውነት እኮ ነው የነገርካት እንዴ። አሁን እኮ ስላረገዘች ወፍራ ነው እንጂ እኮ በፊት እኮ እንዴ በጎን በኩል እንደ ምላጭ አትታይም ነበር። እንትን የቢዝነስ ስልክ ነው። የቢዝነስ ድርድር አለብኝ። ወይዬ ማርታ፣ ወይዬ ሚስቱን እንደዚህ መተረብ ነበረበት? እሺ ግድ የለም ከእናቱ ጋር ተባብሮ ይተርበኛል። ይሄ ዱባ ዱባ የሚል ቀልዱን ብቻችንን ብንሆን እኮ እስቅለት ነበር ለሞራሉ ስል። በእሳቸው ፊት ተረብ ሳይሆን ስድብ ነው። ደግሞ ሳቃቸው አያበግንም። ይሄ እኮ ከዱላ እኮ አይተናነስም። እንዴት ችግር የለውም። አንተ ደግሞ ሁሌ ለሱ እንደወገንክ ነው። እንደዚህ አዋርዶኝማ ምረሳለት እንዳይመስልህ። ወይኔ እኔ ግን ሳሳፍር ያናደደኝን 1 ሰዓት እንኳን ሳይሆነው ረስቸው ይኸው ልጠመጠበት እኮ ነበር። ቆይ እንዴ የእነሱ ፒዛ ከኛ ጋር በምን ተገናኝቶ? ዋጋውን ብቻ አስተካክሉ። ባይሆን እኮ ያስገባነው ዋጋ አለ አይደል? ምንም አያሳስባችሁ የብዛቱን ጉዳይ። ዋጋውን ብቻ አስተካክሉ እናንተ አይደለም። እሺ ለምን አትይኝም? ምን ሆነሻል? ኧረ አንቺን አይደለም እዚህ ነው አይደለም። ከዚህ በላይ እኛ በዚህ ብዛት ምን ሆነሽ? ጤነኛ አይደለሽም እንደ አንቺ እኮ ኧረ አንቺን አይደለም እናት እልሽ፣ አንቺን አይደለም የእውነት ነው የምነግርሽ። እንዴ ለምን አንቺ እየቀለድኩ አይደለም። ቆይ የአሁኑን እንደዚህ መሆን እርግዝና ነው ብዬ ልቻላት ወይስ ከሴት ጋር እያወራው መስሏት ቀንታ? እኔ ምኗም አልገባኝም። እርግዝና እንዲህ ከሆነ ቢቀር አላልኩም እኮ እኔ። ገና አልወጣልኝም። እጁን ነው አይደል ያሽቀነጠርኩት? ራሱንም ቢሆን አሽቀነጥረዋለሁ። ረስተዋለች ብሎ እኮ ነው እንደዚህ ጠጋ ጠጋ የሚለው። አልገረመህም? እንደው ዩዬን ስለማከብረው ነው እንጂ አንተም ብትሆን ይሄን ያደረከው አሽቀነጥረሃል። ምን ነው የሚቀርብሽ? እንደው ኧረ ሙሉዬ በዊልቸርም ቢሆን እመጣታለሁ እንጂ ይሄን የመሰለችው ማውራት እንዴት ይቀርብሻል? ጸዳለ ልጅ ያቺ ትንሿ ባለፈው ያገባችው እኮ ምን ሆነች? ኧረ ተይ
ይኸውልሽ ያገባችውን ባል ፈታ ልጇን ይዛ መጣች። አትይኝም። አንቺ ያ ሁሉ ብር ወጥቶ እንደዛ ተደግሶ ደግሞ ሙልዬ በሚጣሉ ጥሩ ነው። እኔ ምን አውቅልሻለሁ? እኔ በምን ይጣሉ በምን የጉድ ሀገር። ይኸውልሽ ልጃችን ከተወለደ በኋላ ፍቅሩ ቀነሰ፣ ከኔ በላይ ልጁን በጣም ይወደዋል ብለው አትገርምሽም? በጣም ይኸውልሽ ደግሞ እንደተበደለ እንዴት እንደምታወራ ባይሻል የሆነች ወሬኛ ነገር ባለጌናት። ቆይ እናንተ ከሚስቱ በላይ ልጁን ይውደድ ነው የምትሉ? አንቺ መች መተሽ ነው ደግሞ ወሬያችንን የሰማሽ? ኮቴ የለሽን ነው። ከዚህ በላይ እንዴት ልራመድ? መሬቱን እየቆፈርኩ ልምጣ? ድምፅሽስ አይባልም እንዴ? ኦ የመጣው ነው ወቆልኝ ልበል ወይስ መድፍ ላስተኩስ? አይሻል ሲጀመር እናንተ ስለተቃወምኳችሁ ነው የተናደዳችሁ። አረኛ ምን አናደደ? ምን አለኝ? አልሰረቅን አልቀጠፍን፣ ምን አናደደ? እንጃ። እንደዚህ ሰው ስትቦጭቁ ለነገሩ እንዴት ይሰማችሁ? እኛ ሰው አልቦጨቅን በህግ አምላክ። ከዚህ በላይ እንዴ ተይ እንጂ ምን ነካሽ? በዚህ ዋጋ በቅናሽ እንጂ እኮ በርካሽ አንሸጥም እኛ። ቢሆንም ጭራሽ የሳምቡሳ ዋጋ ታደርጊዋለሽ እንዴ? የምሬን እኮ ነው። አይ አስተካክሉ። አይሆንም እማዬ። ቀጥሉ። ስራ አቋረጥኳችሁ፣ በጣም ሶሪ። አንቀጥልም እንዴ? ለምን? ከመቼ ወዲህ ነው ሙሽሪት አንቺ ከኛ ጋር ቁጭ ብለሽ የምታወሪው? አንድ ነን በቃ። እኔም አርግዣለሁ፣ እንደናንተ እናት ነኝ። ይቅርብሽ ሙሽሪት ብዬ። ምንድነው እያገለላችሁኝ ነው? አዎ ይሄ ወሬ ላንቺ አይሆንም። የሴትዮዋን መጨረሻ ማወቅ ፈልጋለሁ። ኧረ እኛ ስለ ሰው አላወራንም። እንዴ ሴትዮዋ ሰው አይደለችም? ያወራ ነው እኛ ስለ ትዳር ነው እናቴ። የዶሮ ትዳር ነው። ይልቅ ቀጥሉ። ዛሬ ከእናንተ ጋር ማውራት ፈልጋለሁ። ሙሽሪት አንቺ አትችይበትም። እለምዳለሁ። ቆይ ከማ ተደበቀሽ ነው የምታጮልቂው? ከማንም። ይኸውልሽ ለዚህ እኮ ነው አንቺ ከኛ ጋር መግጠማችን የምለው። ገና ሳንጀምሮ ተቃረንሽን። እኔና ሙሉዬ ስለ አንድ አይነት ወሬ ነው የምናወራው። እና ለምን ልጅ ይበልጣል ትላላችሁ? እና ታዲያ ለልጁ ማን አለው ማለት? ደግሞ ትገረሚብናለሽ እንዴ? የምትገርሚውስ አንቺ ነሽ። እንዴት ዋላችሁ? እንዴት ዋልክ? በሀገር ውስጥም ሆነ ከሀገር ውጭ የምትኖሩ ኢትዮጵያውያን ለቤተሰቡ ዋስትና ለድካሞ ውጤት መለያዝ ብለው አስበው ያውቃሉ? እንግዲያውስ ሁሌም ለደንበኞቹ እርካታ የሚተጋው ድርጅታችን ዲኤምሲ ሪል ስቴት ለተወሰኑ ቤቶች እስከ 30% ቅናሽ በማድረግ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በተጨማሪም እጅግ ቅንጡ ፔንታውስና የንግድ ሱቆችን አቅርቦሎታል። ክፍያውን ካሉ አይጨነቁ። 10% ብቻ ቅድመ ክፍያ በመክፈል ቀሪውን ሲያሻው በ9 ዙር ክፍያ አለያም 40%ን በ3 ዓመት ከፍለው 60%ን ደግሞ ቤቱን ተረክበው በባንክ በረጅም ዓመት እንዲከፍሉ ተመቻችቶሎታል። ለበለጠ መረጃ በ0956 5696 43 ላይ አለያም በ0907 1048 67 ላይ ይደውሉ። እንዴት ዋላችሁ? እንዴት ዋልክ? በል እንኳን መጣ። ሚስትህን ውሰድ። ሐሜት ምንም አይሰራላት። እዩዬ ደህና ዋልክ? ለነገሩ ልክ ናችሁ። ልጁ ነው መወደድ ያለበት። እኔም ልጄን ነው አስበልጬ የምወደው። እኔንም የሚመለከት ጉዳይ ነው እንዴ? ያለኔ በቃ አይሆንላችሁማ። ሙሽሪት ከልብሽ ማለት እርግጠኛ ነሽ? እንዲህ በጣም እርግጠኛ ነኝ። በጣም አሁን ተስማምተናል ማለት ነው። ቅድም እኮ ስልክ እያወራሁ እንዳልሽኝ አልገባኝም። እኔ አንዳንድ ባሎች ሚስቶቻቸው ለምን እንደማያከብሩ አይገባኝም። ፋራ ስለሆኑ ነው። አዎ በጣም ፋራ ስለሆኑ ነው። አየሽ፣ ከኛ ከበሳሎቹ ደግሞ ልምድ መውሰድ አለባቸው ማለት ነው። ማን ነው በሳል? እንዴት ነው እንዲህ ያየሽ? ማዘርዬ ግን ቅድም ያልኩት ነገር ገብቶታል አይደል? አሁንስ የድርድር ማራቶን ሆነብኝ። ሄሎ ወይ እኔ ግን እነ ማዘር ሰው ከማማት ውጪ ጠጠር ያለ ወሬ እኮ የሚያወሩ አይመስለኝም ነበር። ልጅ ነው መብለጥ ያለበት ወይስ ባለቤት? አጠያያቂ ጥያቄ ነው።
እኔ ግን ባለቤት ነው ባይ ነኝ። ቀድሞ የመጣው እሱ ነውና። ምን አለች? ጠጠር ያለ ነገር የሚያወሩ አይመስለኝም አለች። እንደው ስታስበው ድንገት አርጅተን የተፈጠረ ነው የሚመስላት። ለነገሩ ትላለች። እሷ ምን ይሳናታል? ይኸውልህ አይባልም ያሳፍራል የሚባል ነገር ሁሉ አለች ብትለኝ ራሱ አምናለሁ። ሞት እንዲያውም እነዚህ አሮጊቶቹ ማሰብ ይችላሉ እንዴ ብላ ተገረመች ብትለኝ ራሱ አምናለሁ ትላለች። ሞት ሂጁ ከዩ ጋር ተጫዋች፣ ከኛ ጋር አትጣጣሚ። በጣም ነው እንጂ የምትጣፍጡት። እንጣጣማለን። ምን ሆናችኋል ግን እናንተ? እኔ አላቅም። ኤዱ ምን እንደሆነን እስኪ ንገሪያቸው ፕሊዝ። ጨዋታችሁ በጣም ቁም ነገር እኮ አለው። ቀጥሉ ፕሊዝ፣ ቀጥሉ። እኔ የምለው እንዴት ነው ነገሩ? ስታረግዝ ጊዜ ከኛ ጋር እኩል ሆነሽ መሰላት እንዴ? እነሱ ናቸው የተናገሩት። እኔ ላይ ምንድን ነው የምትኮሳተሪው? ምን አይነት ልምድ ነው እንዲህ ጀምራለች? ምን ሆና ነው ግን? መቼም ከመሬት ተነስታ እንደዚህ አትሆንም። ከመሬት ትነሳ ከአየር ላይ የማውቀው ነገር የለም። እኔ የማውቀው ምንም እንዳላስቀየምኳት። እንዴ ምንድን ነው ነገር? እሺ ኤዱዬ፣ በቃ ምን እንደሆነ ባላውቀውም የሆነ ነገር አስቀይሜሻለሁ። ይቅርታ በቃ። እሺ ምን እንዳጠፋው ለምን አትነግሪኝም? ኤዱ አጥፍቻለሁ። እሺ ይቅርታ። ልቀቀኝ በእናትህ ልስራበት። መሲ እስክትመለስ ድረስ የቤቱንም ስራ የውጭውንም ስራ እየሰራው ነው። ጥሩ በቃ መሲ እስከምትመጣ ድረስ አግዝሻለሁ። አልፈልግም። ልታበላሸው ነው? ላግዝሽ እኮ ነው ያልኩት። ልቀቀኝ። ያሟል እንዴ? አዎ ትንሽ ግን ህመሜ አንቺ ነሽ ኤዱዬ። በጣም አሳከኝ። ታወኝ ልስራበት እንዴ? እሺ በቃ ይቅርታ አድርጊልኝ። አጥፍቻለሁ። ያጠፋሁት ጥፋት ደግሞ ከምታስቢው በላይ ጸጽቶኛል። ውስጤን እየረበሸኝ ነው። በቃ አሾፍክ። አላሾፍኩም ኤዱ። እኔ በትልቁ ይቅርታ አድርግልኝ እኮ ነው ያልኩት። ቆይ ያጠፋውን ጥፋት ሳያቅ ይቅርታ መጠየቅ ከልብ ነው ያስብላል? አያስብልም። አስመሳይ ባል ደግሞ ፈገግ እያለ እኮ ይቅርታ የሚጠይቀኝ። የእውነቱን ከነበረ እየተናደደ እየተንገበገበ ነው ሊጠይቅ የሚገባው። ምን ችግር አለው ማለት? እናንተ ቆይ እኔ ችግር መቼ ነው የሚገባችሁ? እናንተማ እናንተ ናችሁ፣ ራሳችሁን ታውቃላችሁ። እዩዬ ምንም አላጠፋም። እኔ ዝም ብዬ ስቀብጥ ነው እንደጠረጠርኩት። ኤዱዬ አንቺ እኮ አትቅበጭ እንዲህ። እኔ ታዲያ አሁን ወይ ዋሽተሽኛል ማለት ነው እንጂ የሆነ ነገር አጥፍቻለሁ። ልክ ነህ። በቃ አሁን ሂድልኝ፣ ስራዬን ልስራበት። እሺ ግን ለምንድን ነው እንዳግዝሽ ያልፈለግሽው? አልፈልግም። አታግዘኝ። በአንተ ምን ታግዝ አልፈልግም። በዚህ ሁኔታ ትቼሽ ብሄድ ከሄድኩ በኋላ የሰራሽውን ራሱ በንዴት ትደፊዋለሽ። እሺ ልገምት፣ የሆነ ነገር ያጠፋው ይመስለኛል። ግን ኤዱዬ ይሄ ነው ብለሽ ደግሞ ካልነገርሽኝ ምን ያህል ጥፋት እንዳጠፋው እኮ ማወቅ አልችልም እኮ። እና ለምን ይቅርታ ጠየከኝ? ያው የእርግዝና ባህሪ ላይ አንዳንድ ጊዜ ሴቶች ሊነጫነጩ ይችላሉ ስላሉኝ ምናልባት አጥፍቼም ቢሆን ባይሆንም ይቅርታ ልጠይቅሽ ብዬ ነው። እንደዛ አሉ? አዎ። ምን ነው አንጫንጮኝ እንጂ አንተ ምንም አላጠፋም አይደል? አሁን ምንም አላጠፋም ብለሽኛል ነበር ኤዱ። ለነገሩ እኔም ብዙ አላመንኩበትም ነበር አንቺ ያልሽው። እና ምንም እንዳላጠፋ ነው የምታምነው? ኖ አጥፍቻለሁ እንጂ በደንብ ጥፋቴን ያላወቅኩት። ካስረዳሽን ግን እኔ ለመቀጣትም እተባበርሻለሁ። ኤዱዬ ልቀቀኝ። አስመሳይ። ምን አስዋሸ? ካልገባ ለምን ይቅርታ ጠይቀኛለህ? እሺ ይቅርታ ስላልኩሽ ይቅርታ። ጭራሽ ምን ሆነሻል? እኔ ጣፋጭ አንቺ ያልሽውን እኮ ነው ያልኩት። ኤዱ ምግቡን ግን አልጨረሹም እኮ ነው። እንደኔ ከቲማቲሙም ጋር ተቋረፍሽ። ደውይና ለእናቷ ንገሪያት። ኧረ ተይ ይቅርብን ሙሉዬ፣ እናትና ልጅ እንዳናጣላ። ለምንድን ነው የሚጣሉት? መምከር የለብንም? እሺ ምን ብለን ነው የምንመክራት? ደስታ የምታገኙ በፍቅር አይደለም ብለን እንበላታ እንዴ?
ቆይ ነው የሚለው ቤተሰቦቿስ ቢሆኑ እሷ እንደ ህፃን ልጅ ስትሆን መቀበል አለባቸው? ቆይ እናንተ እንደዚህ ቀንድ እስክታበቅሉ ምን አናደዳችሁ? እኔን ለምን አላስቀደመም ስላለች ነው? አንቺ ደግሞ ምን እያወራሽ ነው? በቃ ከሰው ቤት ውጡ እናንተ። የሰው ቤት መፈትፈት አቁሙ። እርሶም ያቁሙ፣ አንቺም አቆሚ። ሲወዳት ልጇን ይዛ ቤቷ ትገባለች። ቆይ ሙሽሪቴ፣ እኛም አሁን የልጅ ልጃችን ስንወድ እንደዚህ ልትናደጅብን ነው? እናንተማ በፊትም አትወዱኝም፣ ስለዚህ ችግር የለውም። እሱ ብቻ ይሞክረኝና እንተያያለን። ከ4 ዓመት በኋላ እንደገና መሞካከር? እዩዬ፣ ስለ ጸዳለ ልጅ ትዳር እያወራ እኮ ምንድን ነው ንገሩኝ፣ አልስማው። ነይ የጸዳለ ልጅ እኮ ነው። ኧረ ስለ ጸዳለ ልጅ እንደው ምን ይሻላታል? እዩ ዛሬ እንዴት ነው የቤት ውስጥ ስራ በዛሽ? ሌላ ጊዜም እንደዚህ ትሰሪያለሽ? ኤዱ አሁን ዝም ብለሽ አኩርፌ እያየኸኝ ለምንድን ነው ያላናገርከኝ ብለሽ መጨቃጨቃችን አይቀርም። ስለዚህ ቁጭ በይና እናውራ። አልቀመጥም። እሺ እየሰራሽ ማውራት እንችላለን። አልሰራም። ጥሩ፣ እንደዚሁ ማውራት እንችላለን። አናወራም። ቆይ በጄ ነው እንደምሰማው? ማውራት ከፈለገ ዝም ብሎ ያወራ። አውቆ እያሾፈ ነው እንጂ ከልቡ አልተጸጸተም። ደግሞ ከኔ ይበልጥ ልጁን ወዳለው ሚል ከሆነ እናቴ ቤት ሂድት። እስቲ ልብሴ ልለብስ ነው። ዞር በል። ተይ እንጂ ፊቴን አላዞርም። አትቀልጅ። አሁን እሱ ልብስ እንድትለብሺው አልፈልግም። ለብሰዋለሁ። ኤዱ ይህንን ልብስ እንደማልወደው ታውቂያለሽ። እንድትለብሺው አልፈልግም። ለዛ እኮ ነው የምለብሰው። ይሄን ልብስ ገና ገዝታው ስትመጣ ነው ያስጠላኝ። ለምን እንዳስጠላኝ ታውቃለህ? ከዚህ በፊት የምንኖርበት ሰፈር አንድ የሆነች ቀጭን ሙጢ ልጅ ነበረች እና ሁል ጊዜ የምትለብሰው ልብስ ይሄንን ነው። ኤዱን ገና ለብሳው ሳያት ያችን ሙጢ ሴት ነው ያስታወሰኝ። ኤዱንም እንደሷ ልጠላት ትንሽ ነበር የቀረኝ። ደግነቱ ኤዱ ሰማችኝና አወለቀችው። እኔ ልብስ አውልቄ ሳስቀምጠው ለክፉ ቀን ይሆነኛል ብዬ አልነበረ። አየህ ግን ጥቅሙ እናቶቻችን ለምን ዕቃ እንደሚያስቀምጡ አሁን ገባኝ። የጦር መሳሪያ ይበለው እኮ። ይሄን ልብስ ለብሰዋለሁ፣ ባልየውን ዘርረዋለሁ። በጣም ነው የምታስጠላው። ቆይችና ይወስኝ እንዴት ነው ኤዱ? አያምርም። በቃ አላማረብኝ። አያምርም። አዎ ያው በደንብ እዩ ይቋላ ይሄው ወይኔ ይሄን ልብስ ለብሰሽ ፊት ለፊት አትምጪ። ልብስ እኮ ነው። ምን አናደደ? ሰደበህ ወይስ እንዳንዳንድ ሰዎች ተርቦ አዋረደ? ፕሊዝ ሆን ብለሽ እኔን ለማናደድ ካልሆነ ይሄንን ልብስ አትልበሽው። ዲኒ ለምን አናድድሃለሁ? ምን አውቃለሁ እኔ። ወይ በህልምሽ ቺት አድርጌብሽ ይሆናል፣ ወይ ደግሞ ሳላውቀው የሆነ ነገር አስቀይሜሽ ሊሆን ይችላል። ለዛ ነው የምታናድጅ። ሊሆን ይችላል። እንደዛ ነው ሊሆን ይችላል ያልኩት። አንተ ቆይ ሰው እንዳስቀየምክና እንዳላስቀየምክ አታውቅም? ልጅ ነገር ነህ እንዴ? ኤዱ እኔ ስንት ስራ አለብኝ እንዴ? ቆይ ደግሞ ጠላት አይደለሽ? ለምንድን ነው ሆን ብዬ ማስቀይምሽ? አንተ አላስቀየምከኝም። እኔም ደግሞ ይሄንን ልብስ አንተን ለማናደድ አልለበስኩት። በዚህ እንስማማ። አውልቂው። ቆይ እንደውም በዚህ ልብስ እኮ ፎቶ የለን። ኤዱ አውልቂው። ነው በጣም ጥሩ። ትሰሚኛለሽ? አንቺም ልብሱን አታውልቂው። ከዚህ በኋላ እንዳታናግሪ። ማን እንደሚጎዳ እናየዋለን። ማለት ምንድን ነው? አየህ አይደል ራሱ ጥፋቱን አጥፍቶ ወደ እኔ ሲያዞረው። ለምንድን ነው የምነግረው? ራሱ ያጠፋውን ጥፋት ፈልፍሎ ይድረስበት። አንተ ራሱ ያምን አይገባህም። ልጁ አባቴ ይቀጣኛል ብሎ ከቤት ወጥቶ ሩጫ። ወይ መሸዋወድ ነው። ልጁ አሳዘነኝ። ከዛ ልጁ አባቴ ይቀጣኛል ብሎ ፈርቶ እየሮጠ መጥቶ በርስን። አባትየው ደግሞ ልጅ የጠፋ ብሎ ጭንቀት።
እኔ ጉዴ! አሁን ያወሩት ነገር እንዲህ የሚያሽካካ ነው? ምን እንደዚህ ያደርገዋል? በሚያስቅ ነገር አይስቅም? ልጅ ከመኪና ወረደ ካካካካ፣ አባት ከመኪና ሃሃሃ። አሁን ምን ያስቃል? እና ታዲያ ልጁን ማፈልጉ አገኘው? ራሱ አባትየው ነው። አባት በዚህ ሲመጣ ልጅ በዚህ ፊት ለፊት። አሁን ልጁ ጠፋበት። ምንድን ነው የሚያስቀው? ያሳዝናል እንጂ። ልክ ሲፋጠጡ ደግሞ ልጅየው አባት ይመታኛል ብሎ ፈርቶ እንደገና ሩጫ። አባት ደግሞ ማን ተከተለው ልጁን ብሎ እንደገና ፈርቶ ሩጫ። ለምንድን ነው የማታናግሩኝ? አንድ ቤት ውስጥ አይደለን እንደ ያለ ነው ወይስ የጎረቤት ልጅ ነኝ? እኔ ነበር ጠየቅሽኝ? እዩን እኮ ያልሽኝ መስሎኝ ነበር። ያው ነው የሰማ ሰው መመለስ የለበትም። እማ ከገቡ በኋላስ ምን ሆኖ አትይኝም? ከዛ ወደ ውጭ ሮጣ። እስቲ አናግራት። አትያት እባክሽ። ምን ዘጋሽኝ እኮ አይደል እንዴ? ዘጋሁሽ። ብንዘጋጋ ጥሩ አይደለም? አንተ ምን ልሁን ነው የምትለው? ራስህ አጥፍተህ ለምንድን ነው እንደዚህ የምትሆነው? ምንድን ነው ያጠፋሁት? ጠዋት በእናትህ ፊት ምን ብለን የተረብከኝ? አረ ሳክ። እርሶም ተረቡን አጣጣሉት። እኔ አልሳኩም፣ አሳዝነሽኝ ነው እንዴ? ያ ተረብ ለቀልድ አይደል እንዴ? ቆይ በተረብ ከተናደድሽ እኔን ከዛ በላይ ተረበሽ። መች ተናደድኩብሽ? እኔ እንዲህ በሰው ፊት አላዋርድህም። በጣም ነው የማከብርህ። ሰው ያልሽው ማን ነው? እና ምንድን ናቸው? እሺ አንቺ የተረብሽኝን ላስታውስሽ። የዩ አቋምማ ምን ይወጣለታል? ሙሽሪት የማ የዩ ነው። የዩ አቋም አሪፍ ነው። ተይ እንጂ ክቧ። ምን ነው? እኔ እኮ 6 ፓክ ያለው ባል ስመኝ ኖሬ ኦ ፓክ ላይ ጣለኝ። እንደው ለሞራሉ ብዬ ነው እንጂ እኮ 6 ቁጥር ያለበት ቲሸርት ገዝቼ ልሰጠው ነበር። ለኔ እኔ ኳስ ተጫወት ያልሽኝ ነው ይመስለኝ። ስፖርት ስራ። አንቺ እኔ ነኝ እንደዛ እና ልትክጂ ነው? ኧረ ቆይ ሻውን ወዴት ነው የምትሄጂው? በቃ እሺ አልተረብሽኝም። እሺ ምንድን ነው? እኔ እኮ ድም ሲል እኮ ላይ ክለብ ተከፈተ እንዴ ብዬ እኮ ነው ላት ብዬ መጣሁት። ምን አደረገሽ? ይሄ አይደለ እናደደህ? እሱ አይደለም። በቃ ተረጋጊ። እና ማን ነው? እኔ እንጃ። እኔ ማን እንዳስቀይመኝም አላውቅም። በቃ በጣም እኮ ተሰምቶ ነበር። አዎ ብቻ ግን አላኮረፍኩሽም። ቆይ የኔ ተረብ ነው ያናደደህ ወይስ የክቧ ሳቅ ነው? ያንቺ ተረብ። የክቧ ሳቅስ? እንዴ በአንቺ ተረባብር እየሳኩኝ ስለነበር የክቧ ያው ብዙ አልጎዳኝም ለማለት ነው። እና ለምን አላኮረፍከኝም? ሄዱ እንዴ ተረብ አይደል እንዴ? ሰው ቆይ በተረብ እንዴት ሊያኮርፍ ይችላል? በቃ እሺ ይቅርታ። እርሹ እኔ ገና ቅድም ነው ይቅርታ ያልኩሽ የረሳሁት። ምንድን ነው ሄዱ? እየዋሻኸኝ ነው። ምንም አልመሰለህም። ለምን ዋሽሻለሁ? እንዳላናድድ ብለህና ይሄን ልብስ ድጋሜ እንዳላረቀው ብለህ አይደለም። በቃ ተሸውደሽ እንደሆነ ገባኝ። ውይ እንደው ባትነግረኝ እኮ ነበር የሚሻለው። አሁን ዛሬ ለሚያየኝ ሰው አካባጅና ጨምላቃ ነው የምመስለው። እኔ እኮ ብታኮርፈኝም አልቀየምህም ነበር። ውይ ምን በወጣኝ። አንቺ ባስቀየምሽኝ ቁጥር ካኮረፍኩኝማ ያመኛል። እኔ እንዴ ቆሜ ልኝ እንጂ እንደ ሰው እናት አላሳዝንሽም ማለት? እኔ ሁልጊዜ ነው ማጠፋው። ስንተኛ መብራት እንጂ አንቺ አሁን ታርቀንማ እንጣላም መልሰን ፈለግሽው ነው እንጂ ይዋሽህ ነው። አሁንም እያስመሰልክ ነው። ልትሸውደኝ አትሞክር። እኔ ስጀምር ሁልጊዜ አላጠፋም። አዎ ሁሌ መብራት ስለማይመጣ ሁልጊዜ አታጠፊም። አየህ አሁን ደግሞ ካልተቀጣው በላ ልታኮርፍ ነው እንዴ? ቆይ እኔ የምህረት ሰው ከሆንኩስ በቃ ቂም መያዝ ካልቻልኩስ? አባወራ እኮ ከዚህም በላይ ይችላል እንዴ? ምን ነካ? ባይነግረኝ ይሻለኝ ነበር ወይ ከነገረኝ ደግሞ ቢቀጣኝ ይሻለኛል። ምን ይቅጣሽ? ምን ይቀጣኛል? ያው ይቆጣል፣ አለቀ። መቼስ እንደኔ ማኩረፍ አይችልም። ባል ሲያኮርፍ አያምርበትም። እንደዛ ልጅ ችግር የለም። ለአንድ ደቂቃ ኮርፋትና ከዛ ሰላም እናወርዳለን።
አየህ ባኮረፈችን ቁጥር ከምቆጣች ላብላት። እኔስ እንዴ ብረት አይደለሁ ሰው እኮ ነኝ። በቀጣይ ሳምንት በምስኪኖቹ እና ጥሩ እናት መሆን አትችይም እያልከኝ ነው? አዎ ግን አትጨነቂ እማለችለት። ምንድን ነው ሚስጥሩ የደበከኝ ካልነገርከኝ እያለች እየተከታተለች በየሄደበት ቦታ እንደው ምን ይሻለኛል እንደሚጣውይ አንተ ሲንግል ስለሆንክ በአንድ ጭንቅላት ነው የምታስበው። እኛ ባለትዳሮች በሁለት ጭንቅላት ነው የምናስበው። ቆይ እኔ ሚስት ብቻ ነኝ እንዴ? ታዲያ እንደ እህቴም እንደ እናቴም እንደ አክስቴም ልትሆኝ ነው? ስትያዙ መከራ፣ ስትለቀቁ አገር አይበቃችሁ? እሺ ካወራችሁት ውስጥ በቀጥታም ሆነ በተዘዋዋሪ ይሄን ቤት የሚል ነገር አውርታችኋል? እዩዬ ሚስጥራችሁን ደርሼበታለሁ። ተይ እንጂ እማን ወፌ ላላገረፍሻት እንዴ? የሚገርም የምርመራ ቴክኒክ ተጠቅሜ ነው። ለዛው በማን ስታይል ነው? በሲአይኤ፣ በሞሳድ፣ በኬጂቢ ኤዱ ስታይል።